አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። ቀጠል ብያለሁ ማን መቼ ነው ይሄን ቡድን የምንበቀለው ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል። 2-3 ዓመት ዳጊስታን ሳንልከው ይወጣል። አሁን ዲቤክ እየፎከረብኝ ነው። ሰከንድ ሃፍ ቀጠቀጥናችሁ ይላል። አንድ ሾት ኦን ታርጌት እኮ የላቸውም። አንድ ሾት ኦን ታርጌት የላቸውም። ገባርለ እነሱ ናቸው ያምናው ቻምፒየን እንዳበጠብጥ ቪዲዮ በእናት በፈጠረ በእሺ ልስራበት እሺ ቢታኝ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ። አንድ ሾት ኦን ታርጌት አልሞከሩም። ግን ቻምፒየን ነን አሉ ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል፣ ሜዳ ላይ ይችላል። ቆላው እንጂ አልገደለም። ገባር ቆላው እንጂ አልገደለም። ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ ሻውን ዛሬኛ ቻምፒየኑን ገጠም ነው። ሾት ኦን ታርጌት አልሞከረብንም፣ አላሸነፍ ነው። ኖርማል ኖርምዬ ነው። ገባችሁ አይደል? አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት ምናምን እንዳትሉ። አርቴታ ምንም አላረገም። አሰልጥኗቸው ገቡ። ያሰነጠላቸውን ነገር አልተገበሩም። የእነሱ ጥፋት። ፈርስት ሃፍ ሳካ ብቻ ነበር እየጮተ የነበረው። ከሳካ ውጪ ማንም ምርጥ አለ? ማንም ምርጥ የለም። እና ክሬዲት መስጠት አለብን። ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው። እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው። እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው። እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል። አመቱን ሙሉ ሁሉም ላይ ጎል አግብተናል። ሆም አዌ ምናምን ዳዝናት ማተር። ምን አይነት ከኔ ጋር ለምንድነው ማለቀኝ? ለምንድነው ማለቀኝ? መቼ ነው እንደሌላው መበቀል አለብኝ? አንተ እንደዚህ እንደፈላብህ አይቀርም። ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥለናል። ምክንያቱም የአርሰናል ደጋፊዎች ነን። ኖርማል አይደለም ለኛ። ለእናንተ ግን 9 ጌም አልተሸነፋችሁም። 10ኛውን ጌም አልተሸነፈ ሪኮርዳችሁ ራሱ አልተሸነፍንም ነው። ሪኮርዱ አልተሸነፍንም። ያቻ ንጉስ ነን። ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይሄው ቋጥሮ አቻ ሰጠን። ሰከንድ ሃፍ ሙሉ ብልጫ ቅጥቅጥ እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንድ ሃፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንድ ሃፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን ሊቨርፑልን እንትን እያል ምን ታስባል? በጣም ይችላል። እኛ ቃል እንትን ስል ሳወራ ማለት ሰኞና አርባሮ ብቻ ዩናይትድን ቢያሰለጥል በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊጉኖች። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ። ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባህ ላድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝና ፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባህ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናት ውፍ ጀማ ይህን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው። በጣም ማለት ነው 8 ነጥብ በጣም አስፈልጉ። አይኑ እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው በደጃችን ነው አውቃለሁ እኮ። እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ ዲሲኒ ድድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ ከአርሰናል 0 ሊቨርፑል 0 የተረዳናቸው 5 ነገሮች።
ፈርስት ሃፍ ላይ የተሻለ ቴምፖ የነበረን ሰዓት ላይ ጎሎችን ማስቆጠር ነበሩብን፣ ወይም የተሻለ ጫን ብለን መጫወት ነበረብን። ምክንያቱም ፌቨሩ በእኛ በኩል ነበር። ቡካዮ አሪፍ ነበረች፣ ፈርስት ሃፍ ላይ ቻንሶችን ክሬት እያደረገች ነበረ። ሰከንድ ሃፍ ላይ ግን ያን ነገር መቀጠል አልቻለችም። ሁለተኛ የተረዳው ነገር ሊቨርፑል ዛሬ ኮች የተደረገ ቡድን ይመስሉ ነበረ። ማድረግ የፈለጉትን ነገር አድርገው ወጥተዋል፣ ኳሱን ይዘውታል። ከዛ በኋላ እነሱ ላይክ በሚፈጠሩ ስፔሶች እነዚህ ላይ በፎርስ ሳይንቶች ስለነበረ ደብል አፕ እያደረጉ ነበር ማለፍ የፈለጉት የነበረው። ያን ድል ደግሞ እኛ እየሰጠናቸው አልነበረም። ፍራስትሬቲንግ ነበር። አሁን የሆነ ተጫዋች እንዲወጣ ነው እየጠበቁ ነው የነበረው። ያን ነገር አላረግንም። ማድረግ የሚፈልጉትን ነገር አድርጓል። ነገር ግን ሙከራ ሳያደርጉ ነው ሰከንድ ሃፍ ራሱ ወጡ። ስቲል ግን ቤስት በቃ ድሪል የሆነ ቲም እንደሆነ ያሳይ ነበር ዛሬ። 10 ጨዋታ በላይ እንግዲህ ያልተሸነፉት ለዚህ ይመስለኛል። ሶስተኛ የተረዳውን ነገር ከጨዋታ መደራረብ ዛሬ ሌላ ጉዳት አጋጥሞናል። ሂንካፔ እንግዲህ ተቀይሮ ወጥቶ ነበር በጉዳት። ቡድናችን በየጨዋታው ሌላ ጉዳት እያጋጠመው ይገኛል። እንግዲህ ይሄ ነገር ማኔጅ መደረግ አለበት። ብዙ ነገር ማሰብ ማይቻል ጨዋታው። አራተኛ የተረዳውን ነገር ቡድኑ ላይ ዛሬ ካሉት ተጫዋቾች በአንጻራዊነት የተሻለ የጨዋታ የነበሩት ማርቲን ዙቢሜንዲ እና ጁሪያን ቲምበር ናቸው። እያንዳንዱን ዱዌሎች እያሸነፈ ነበር። ስፔሻሊ ጁሪያን ዙቢሜንዲ አሪፍ የሆኑ ኳሶችን እየጣለች ነበር። ነገር ግን ያው ከኋላ መስርተ መውጣት እየከበደ የነበረ ጨዋታ ነው። ጋብሪኤል ኳስ እንዲሄድ ይፈቅዶለት የነበረው ሞር ፕሮግሬሲቭ ቦሎችን መጮት ይከብዶ ስለነበር ነው። አምስተኛ የተረዳውና ዋነኛው ነገር ግን ዛሬም ያለ መሸነፍ ሪከርዳችን ይዘን ቀጥለናል። ቡድናችን አሁንም አንደኛ ላይ ነው የሚገኘው በ6 ነጥብ ልዩነት። እንግዲህ ከዚህም በኋላ ይህን ነገር እያጠነከርን መሄድ ያለበት። ፎሎ ኮፒንግ ያረጋችሁ መቻችሁ